ስለዚህ ጉግል ክላስሩምን ለመክፈት መጀመሪያ የምናደርገው ነገር ምንድነው? ኢሜል አካውንት ወይም ያሁ አካውንት ወይም ጉግል አካውንታችን ጋር እንሄድና እንከፍትና ከፕሮፋይላችን ጎን እነዚህ ዶት ምልክቶች አሉ። ስለዚህ እሱ ላይ ከርዘሯን ስናስቀምጥ ጉግል አፕስ የሚል ጽሑፍ ይመጣልናል። እሱን ስንጫን ወደ ታች አማራጮች ይመጡልናል። በቀላሉ ድረግ ስናደርገው ክላስሩም የሚል አማራጭ እዚህ ታያላችሁ አይከን። እሱ ጉግል ክላስሩም አይከን ነው። ስለዚህ እሱን ክሊክ ማድረግ ነው። ከዛ ቀጥሎ እዚህ ከፕሮፋይላችን ጎን አሁንም የፕላስ ምልክት የመደመር ምልክት አለች። ስለዚህ እሷን መጫን ነው በቀጥታ። እሷን ስንጫን ሁለት አማራጮች ይመጡልናል። ጆይን ክላስ ኤንድ ክሬት ክላስ የሚል ሁለት አማራጮች ይመጡልናል። ስለዚህ አሁን የምናደርገው ምንድነው? ክሬት ክላስ የምትለዋን ነው የምንጫነው፣ ምክንያቱም ጉግል ክላስሩም እየከፈትን ስለሆነ። ይሄ ጽሑፍ ይመጣልናል። እሱን ቀጥታ ቼክ አድርገን ኮንቲኒው ማለት ነው። ከዛ እዚህ ላይ የሚሞሉ ነገሮችን መሙላት ነው። አሁን ክላስሩማችን ክሬት ማድረግ ነው። ክላስ ኔም ይሄ ሪኳየርድ ነው፣ መጻፍ አለብን። ለምሳሌ እንግሊዝኛ ክላስ ሊሆን ይችላል። ፍሬሽማን እንግሊሽ የሚል ስም ልንሰጠው እንችላለን። ወይም ባዮሎጂ፣ ኬሚስትሪ የፈለግነውን አይነት እንትን የምናስተምረው የትምህርት አይነት ክላስ ኔም እንሰጣለን። ሴክሽን ልንጽፍ እንችላለን። ሴክሽኑን ሌቨል 1፣ ሌቨል 2፣ ሌቨል 3 ዩኒቨርሲቲ ተማሪዎች ከሆኑ ይር 1፣ ይር 2፣ ይር 3 ያን ልንሰጥ እንችላለን ማለት ነው። ሩሙን ልናስገባ እንችላለን። እዚህ ጋር የሚማሩበት ሩም እንደ አስፈላጊነቱ ነው እሱ። የመጀመሪያውና ዋናው ነገር ግን ክላስ ኔሙን አሳይን ማድረግ አለብን ማለት ነው። ከዛ እሱን እንደጻፍ ክሬት የሚለውን ክሊክ ማድረግ ነው። ክሬት ስናደርግ እንግዲህ ዳሽቦርዱ በዚህ መልኩ ይመጣልናል። እዚህ ላይ ከስተማይዝ ማድረግ እንችላለን። ከስተማይዝ የሚለውን ስንጫን የተለያዩ አማራጮች ይመጡልናል። የተለያየ ከለር አማራጭ ይመጣልናል። በተለያየ ዲዛይን ኢቨን ካንቫንም መጠቀም እንችላለን። የተለያየ ፒክቸር ወይም ኢሜጅ ማስገባት እንችላለን። ለክላሱ መለያ ሊሆን ይችላል ብለን የምናስበውን ከሌሎች ክላሶች የምንለይበት የተለያዩ ክላሶች ካሉን፣ ብዙ ክላሶች ካሉን፣ ስለዚህ በቀላሉ ልንለይበት የምንችልበት ፎቶ ልናስገባ እንችላለን ማለት ነው። ከዛ እሱን እንደጨረስ ነው ሴቭ ማለት ነው። ሴቭ ካደረግን በኋላ ከዚህ በኋላ የሚቀረን ነገር ምንድነው? ተማሪዎቹ ጆይን እንዲያደርጉ ወይም ጉግል ክላስሩም እንዲቀላቀሉ አማራጮች ወይም መንገዶች ልናሳያቸው ይገባል ነው። የመጀመሪያው እዚህ ላይ የምታዩት ክላስ ኮድ የምትላለች፣ እሱን ዲስፕሌይ ማድረግ ይጠበቅብናል ማለት ነው። ይህን ክላስ ኮድ ይዘው ተማሪዎቹ ጉግል ክላስሩምን ጆይን ማድረግ እንዲችሉ ነው። ተማሪዎች ጉግል ክላስሩም እንዴት ነው ጆይን ማድረግ የሚችሉት? እሱን በሌላ ቪዲዮ የምናየው ነው የሚሆነው። ለጊዜው ግን ለተማሪዎቻችን ጉግል ክላስሩም ክላስ ኮዱን እያንዳንዱ ጉግል ክላስሩም የየራሱ ኮድ አለው። ስለዚህ እሱን ኮድ ዲስፕሌይ ማድረግ ይጠበቅብናል ማለት ነው። ሁለተኛው አማራጭ ኮፒ ኢንቫይት ሊንክ የምትላለች እዚህ ጋር የምታዩት። ስለዚህ እሷን ሊንክ ኮፒ አድርገን የትኛውም የሶሻል ሚዲያ አማራጭ ፖስት ልናደርገው እንችላለን። በዛ ሊንክ በቀጥታ ገብተው ጆይን ማድረግ ይችላሉ ነው። ሶስተኛው ኢንቫይት በማድረግ ነው፣ ወደ ኢሜይላቸው ኢንቪቴሽን በመላክ። እሱን የምናደርገው ምንድነው? ከላይ እንደምታዩት ፒፕል የሚል ነገር አለ እዚህ ጋር። ስለዚህ እሱን ክሊክ ማድረግ ነው። እሱን ክሊክ ስናደርግ ቲቸርስ ኤንድ ስቱደንትስ የሚል አለ። መምህራንን መጋበዝ እንችላለን፣ ተማሪዎችን መጋበዝ እንችላለን ነው። ሁለት አማራጭ አለ። አሁን እኛ ተማሪዎችን ነው መጋበዝ የፈለግነው። ስለዚህ የፕላስ ምልክት ያለባት የሰው ምልክት ከላይ የፕላስ ምልክት የመደመር ምልክት ያለባት አይከናለች እዚህ ጋር፣ እሷን መጫን ነው። እሱን ስንጫን የኢሜል መጻፊያ ቦታ ይመጣልናል ማለት ነው እዚህ ጋር። ስለዚህ ኢሜይላቸውን ታይፕ ልናደርግ እንችላለን፣ ወይም ኦልሬዲ ኤግዚስትድ የሆነ ኢሜይል ካለ እሱን መምረጥ ነው። ከዛ መርጠን እንደጨረስ ነው ጽፈን እንደጨረስ የሁሉንም ተማሪዎች ኢሜይል በአንድ ጊዜ መጻፍ እንችላለን። 20 ተማሪ ካለ የ20ውን ተማሪ መጻፍ ሊጠበቅብን ይችላል። ወይም በየተራ ኢንቪቴሽኑን መላክ እንችላለን። ከዛ እንደጨረስ ኢንቫይት የምትለዋን ክሊክ ማድረግ ነው። ከዛ በኋላ ክላሳችን በዛ መንገድ
ክሬት አደረግን ማለት ነው ጉግል ክላስሩማችን። ለጉግል ክላስሩም እንዴት መቀላቀል እንደሚችሉ መምህሩ በምን መንገድ መጋበዝ እንደሚችል ነበር ያየነው። ከነዚህ መካከል አንዱ እንግዲህ የክላስ ኮድ ጀነሬት በማድረግ ነው። ሌላኛው ሊንክ በመስጠት ነው። ስለዚህ የዚህን ክላስ ኮድ ኮፒ እናድርገውና እንዴት እንደሚቀላቀሉ እናያለን። ሌላኛው እና ሶስተኛው መንገድ ኢንቪቴሽን በመላክ ነው ወደ ኢሜይላቸው። እዚህ ላይ እንደምታዩት ልክ በባለፈው እንዳየ ነው ኢንቪቴሽን የተላከለትን ተማሪ ያሳያል ማለት ነው። ኢንቫይትድ ይላል። እዚህ ባዶ ቦታ ላይ የምታዩት ተማሪዎች ኢሜይላቸውን በማስገባት ኢንቪቴሽን እንዲላክላቸው ለማድረግ የሚያስችል ነው። ኦልሬዲ የተላከ ነው፣ ኢንቫይትድ የሆነ ነው። ስለዚህ ተማሪዎች ያን ተጠቅመው እንዴት መቀላቀል እንደሚችሉ ነው አሁን የምናየው። እዚህ ላይ እንደምታዩት ኢንቪቴሽን የተላከለት በኢሜይል የተላከለት ተማሪ እንዴት ጆይን ማድረግ መቀላቀል እንደሚችል ነው የምታዩት። ኢሜይሉን ሲከፍት ሊንክ ያገኛል። ስለዚህ ሊንኩን ከፍቶ ጆይን ማድረግ እንደሚችል ነው። ወይም ከፕሮፋይሉ ጎን ጉግል አካውንት እንደከፈተ ጉግል አፕስ የሚለውን ሲከፍት አማራጮች ይመጣሉ። ጉግል ክላስሩም የሚለውን ክሊክ ያደርጋል። ከዛ ጆይን ክላስ የምትላለች ከታች ወይም ከፕሮፋይሉ ጎን ጆይን ክላስ ወይም ክሬት ክላስ የሚሉ ሁለት አማራጮች አሉ። የላኛዋን ጆይን ክላስ የምትለዋን ወይም ታች ያለችውን ጆይን ክላስ የሚለውን ሲጫን የኮድ ማስገቢያ ቦታ ይመጣል። ቅድም ኮፒ ያደረግናትን ኮድ ፔስት ማድረግ ነው። ከዛ በኋላ ጆይን የምትለዋን ክሊክ ማድረግ ነው። ጆይን የምትለዋን ክሊክ ስናደርግ ቀጥታ ወደ ክላስሩም ይወስደናል። መምህሩ ክሬት ወዳደረገው ክላስ ይወስደናል ማለት ነው። ፍሬሽማን እንግሊሽ የሚል ኮርስ የተከፈተ ኮርስ፣ እዛ ኮርስ ጋር ጆይን አደረግን ወይም ተቀላቀልን ማለት ነው። ተቀላቀለ ማለት ነው ተማሪው። ስለዚህ በዛ መንገድ መቀላቀል ይችላል ነው። ከዛ ተመልሶ እዚህ ላይ እንደምታዩት መምህሩ ተማሪው በትክክል ጆይን ማድረጉን ወይም ክላሱን መቀላቀሉን ቼክ ማድረግ ይችላል ማለት ነው። ይህን ቼክ ለማድረግ ከላይ ፒፕል የሚለውን ሲጫን ታች ስንት ተማሪዎች ጆይን እንዳደረጉ ያሳያል። እዚህ ላይ አንድ ተማሪ መቀላቀሉን ያሳያል ማለት ነው። ስለዚህ 20 ተማሪዎች ካሉት 20ውም ተማሪዎች በትክክል መቀላቀላቸውን ቁጥራቸውን አይቶ ቼክ ማድረግ ይችላል ማለት ነው። ሶስት የምናየው ጉግል ክላስሩም ላይ ሆነን የተለያዩ ተግባራት እንዴት እንደምናከናውን ነው። በዋናነት ዛሬ የምናየው ኮሚኒኬሽን እና ኮንቴንት ዴሊቨሪ የምንላቸው ሁለት ነገሮችን ነው የምናየው። ለተማሪዎች ኢንፎርሜሽን እንዴት ማስተላለፍ እንደሚቻል እና ማቴሪያል እንዴት ሼር መደራረግ እንደሚቻል ነው የምናየው። ስለዚህ የመጀመሪያው ነው እናያለን። እዚህ ከላይ እንደምታዩት ስትሪም የምትላለች፣ በእሷ ስር ኒው አናውንስመንት የሚል አለ። ኢንፎርሜሽን ለማስተላለፍ ወይም ኖቲፊኬሽን ለተማሪዎች እንዲደርስ ለማድረግ ለምሳሌ ፈተና ስለ ፈተና በተመለከተ የፈተና ቀን ምን ላይ መዘጋጀት እንዳለባቸው ለተማሪዎቻችን ኢንፎርሜሽን ማስተላለፍ ከፈለግ ወይም ስላስተማርነው ትምህርት ይዘት መጨረሻ ላይ ማጠቃለያ ለመስጠት ከፈለግ እንደዚህ አይነትና መሰል ኢንፎርሜሽኖችን ለማስተላለፍ ኒው አናውንስመንት የሚለውን ክሊክ ማድረግ ነው። እዚህ ላይ ገብተን ከዛ አናውንስ ሳምቲንግ ቱ ዩር ክላስ ይላል። አናውንስ ማድረግ የፈለግነውን ነገር ማሳወቅ የምንፈልገውን ነገር ለተማሪዎች የምናሳውቀውን ኢንፎርሜሽን መጻፍ ነው። ለምሳሌ ሪቪው ቱዴይስ ክላስ ልንል እንችላለን። ሪቪው ቱዴይስ ክላስ ብለን ልንጽፍ እንችላለን። ከዛ ከስር እንደምታዩት ኢንፎርሜሽን በተለያየ መንገድ ፖስት ልናደርግ እንችላለን። እዚህ ላይ በጉግል ድራይቭ ወይም በዩቲዩብ ቪዲዮ አፕሎድ ልናደርግ እንችላለን። ወይም ፋይላችን ላይ ወይም ኮምፒውተራችን ላይ ሊሆን ይችላል የተቀመጠ ፋይል ካለ እሱ በቀጥታ አፕሎድ ማድረግ እንችላለን። ወይም ሌላ ሊንክ ሊሆን ይችላል፣ ሊንክ አታች ልናደርግ እንችላለን ማለት ነው። ለምሳሌ እንደ ኤግዛምፕል እኔ ቪዲዮ መጫን ብንፈልግ እዚህ ላይ ክሊክ ማድረግ ነው። ከዛ የቪዲዮዎችን ዩአርኤል ፔስት ማድረግ ነው። እዚህ ጋር ለምሳሌ እኔ ኦልሬዲ ኮፒ ያልኩት የዩቲዩብ ቪዲዮ እንትን አለ፣ ሊንክ አለ። እሱን ፔስት እናድርገው።
ከዛ ክሊክ አድርጎ መጫን ነው። ከዛ በግራ በኩል አድ ቪዲዮ የምትላለች እሷን መጫን እና አፕሎድ ማድረግ ነው ቪዲዮውን። ስለዚህ ኦልሬዲ ቪዲዮውን ጫን ማለት ነው አሁን። ከዛ በቀኝ በኩል ፖስት የምትላለች እሷን ክሊክ ማድረግ ነው። ክሊክ ስናደርግ ኦልሬዲ ፖስት ሆነ ማለት ነው። የጫን ነው መጫን የምንፈልገው ዶክመንት ወይም ቪዲዮ ኦልሬዲ ተጭኗል። እዚህ ላይ እናያለን ማለት ነው እንደተጫነ። ከዛ አድ ኮሜንት የሚለውን ተጭነው ተማሪዎች ኮሜንት ማድረግ እንዲችሉ ማድረግ እንችላለን ማለት ነው። ጥያቄ ሊሆን ይችላል ወይም አስተያየት መስጠት የሚፈልጉት ነገር ካለ አስተያየት እንዲሰጡ ማድረግ ይቻላል። ወይም እኛ በጥያቄ መልክ ልናነሳሳቸው እንችላለን። ከዕለቱ ትምህርት ምን እንደተገነዘቡ ምን እንደተረዱ ልንጠይቃቸው እንችላለን ማለት ነው። ስለዚህ እሱን ክሊክ ስናደርገው መጻፊያ ቦርድ ይመጣል። የፈለጉትን ሀሳብ መጻፍ ይችላሉ ማለት ነው። ስለዚህ ተማሪዎች በዚህ መንገድ መጻፍ የፈለጉትን ጥያቄ ሊሆን ይችላል ወይም አስተያየት ሊሆን ይችላል መጻፍ የሚፈልጉትን ነገር በቀላሉ እዚህ ላይ ይጽፋሉ ማለት ነው። ስለዚህ በዚህ መንገድ ኢንፎርሜሽን ማስተላለፍ እንችላለን። ሌላኛው ኮንቴንት ዴሊቨሪ የምንለው ወይም ማቴሪያል ሼር ማድረግ በተመለከተ ነው። እሱን ለማድረግ ከላይ በኩል እንደምታዩት ክላስ ወርክ የሚል አለ። እሱን ስንጫን ክሬት የምትል አይከን ትመጣልናለች። እሷን ክሊክ ማድረግ ነው። በሱ ስር የተለያዩ አማራጮች አሉ። አሳይመንት፣ ኩዊዝ አሳይመንት፣ ኮስችን፣ ማቴሪያል፣ ሪዝ፣ ፖስት፣ ቶፒክ የሚሉ ነገሮች አሉ፣ አማራጮች አሉ። እያንዳንዳቸውን በሌላ ክፍል በደንብ እናያለን። ለዛሬው ግን ማቴሪያል እንዴት ሼር ማድረግ እንደሚቻል ብቻ ነው የምናየው። ስለዚህ እሱን ለማድረግ ማቴሪያል የሚለውን ክሊክ ማድረግ ነው። ማቴሪያል የሚለውን ክሊክ ስናደርግ እዚህ ላይ ታይትል መጻፊያ ይመጣልናል። ለምሳሌ የመጀመሪያው ክላስ ከሆነ ዩኒት 1 ሌሰን 1 ልንለው እንችላለን። የራሱን የቻለ ታይትል ልንሰጠው ይገባል ማለት ነው። ሼር የምናደርገው ማቴሪያል በተመለከተ ከዛ ስለምን እንደሆነ ዲስክሪፕሽን መጻፍ ያስፈልገናል። እዚህ ላይ የፈለግነውን ዲስክሪፕሽን እንጽፋለን። ከዚህ ላይ የተለያየ የፎንት ስታይሎች አሉ። ቦልድ ማድረግ እንችላለን፣ የምንጽፈውን ጽሁፍ ኢታሊክ ማድረግ እንችላለን፣ አንደርላይን ማድረግ እንችላለን፣ ጀስቲፋይ ማድረግ እንችላለን። ቡሌት ሊስቶች አሉ፣ እነሱን መጠቀም እንችላለን። ልክ ማይክሮሶፍት ወርድ ላይ እንደምንጽፈው ማለት ነው። በዛ መንገድ ማስተላለፍ መጻፍ እንችላለን። ከዛ አታች ማድረግ የምንፈልገውን ማቴሪያል እዚህ ላይ አታች ማድረግ ነው። አፕሎድ ማድረግ የምንፈልገውን ማቴሪያል ቅድም ባየነው መንገድ እዚህ ላይም አማራጮች ይመጡልናል። ድራይቭ፣ በዩቲዩብ ቪዲዮ ሊሆን ይችላል፣ ወይም ሌላ ክሬት ማድረግ የምንፈልገው አዲስ ፋይል ከሆነ ክሬት ልናደርግ እንችላለን። ወይም ሴቭ ያደረግነው ዶክሜንት ካለ ቀድሞ እሱን አፕሎድ ልናደርግ እንችላለን ማለት ነው። ከዴስክቶፓችን ከኮምፒውተራችን አፕሎድ ልናደርግ እንችላለን፣ ወይም ሊንክ ልናስቀምጥ እንችላለን ማለት ነው። ስለዚህ እንትን ስቴፑ እንደ ቅድሙ ተመሳሳይ ነው። ለምሳሌ በተመሳሳይ ዩቲዩብ ቪዲዮ እንጫን። እዚህ ላይ እዛ መግባቱን ያሳየናል። እንደዚህ በተመሳሳይ አድ ቪዲዮ የሚለውን እንጫናለን ማለት ነው። ከዛ እሱን እንደጨረስን ፖስት ማድረግ ነው። እዚህ ጋር ፖስት የምትለዋን በቀኝ በኩል ጫፍ ላይ እናያለን። ፖስት ማድረግ ነው። ከዛ እዚህ ላይ ተማሪዎች ገብተው ማቴሪያሉን ክሊክ አድርገው መጠቀም ይችላሉ ማለት ነው። እዚህ ላይ በትክክል መግባቱን ያሳየናል። ዩኒት 1 ሌሰን 1 ነው የሚለው። ስለዚህ ክሊክ ስናደርገው የተጫነው ማቴሪያል የተጫነው ዶክመንት ያሳየናል ማለት ነው። ቪው ማቴሪያል የሚለውን ሲከፍቱ ያገኙታል ማለት ነው። ከዛ ኮሜንት መጻፍ ይችላሉ። በተመሳሳይ እዚህ ላይም ኮሜንት ማድረግ ይችላሉ። ተማሪዎች ያልገባቸው ነገርም ካለ መጠየቅ ይችላሉ። መምህራንም በተመሳሳይ ማስተላለፍ የሚፈልጉት ነገር ካለ እዚህ ጋር በተጨማሪ ማቴሪያል ሼር ሲያደርጉ አብረው ኢንፎርሜሽን ማስተላለፍ ይችላሉ፣ ሼር ማድረግ ይችላሉ ማለት ነው።
ፍሬሽማን እንግሊሽ የሚል ኮርስ ጉግል ክላስሩም ኮርስ ከፍተናል ባለፈው እንደምታስታውስ በክፍል 2 እና በክፍል 3። ስለዚህ እሱ ዳሽቦርድ ላይ እሱን ኮርስ እንከፍትና ስንከፍት ከላይ 4 አይነት ሄዲንጎች ይመጣሉ። ስትሪም፣ ክላስ ወርክ፣ ፒፕል ኤንድ ግሬድስ የሚሉ ሄዲንጎች አሉ። ከነዚህ መካከል ዛሬ ክላስ ወርክ በሚለው ስር የተለያዩ ጥያቄዎችን እንዴት ማዘጋጀት እንደምንችል ነው የምናየው። ክላስ ወርክ የሚለውን ክሊክ ማድረግ ነው በቀጥታ። እሱን ክሊክ ስና ክሬት የሚል በተን ይመጣልናል። እሷን በተን ተጭነን በስር ያሉትን ነገሮች ማየት ነው። ወደ 5 ነገሮች ይታያሉ እዚህ ላይ አሳይመንት፣ ኩዊዝ አሳይመንት፣ ኮስችን፣ ማቴሪያል፣ ሪዩዝ ፖስት። ሪዩዝ ፖስት ማለት ያው ባለፈው የተጠቀምነው ፖስት ያደረገውን ነው ነገር ካለ ማቴሪያል ካለ ወይም አሳይመንት ካለ እሱን በድጋሚ መጠቀም ነው። ሌላኛው ቶፒክ የምናዘጋጃቸው አሳይመንት የፕሮጀክት ስራዎች ካታጎራይዝ ለማድረግ ነው፣ በየፈርጁ ላይ ለመፈረጅ የሚያስችል አማራጭ ነው ይሄኛው። ማቴሪያል የሚለው ባለፈው በክፍል 3 ያየነው ነው። ማቴሪያል እንዴት ሼር ማድረግ እንደሚቻል ለተማሪዎች አይተናል በክፍል 3። ዛሬ 3 ዋና ዋና ጉዳዮች ላይ የምናየው አሳይመንት፣ ኩዊዝ አሳይመንት እና ኮስችን የሚሉትን ነገሮች እንዴት እንደሚዘጋጁ ተማሪዎች ምን አይነት በምን መንገድ ሰሚት እንደሚያደርጉ እናያለን። ስለዚህ አሳይመንት የሚለውን ክሊክ ስናደርግ እዚህ ላይ የአሳይመንቱን ርዕስ እንድናስገባ ይጠይቀናል። ባዮሎጂ፣ ኬሚስትሪ፣ ማስ የፈለግነው የትምህርት አይነት የአሳይመንት ርዕስ እናስገባለን። ለምሳሌ ለጊዜው ለዚህ እንትን ደግሞ አሳይመንት ልበለው፣ ዲሞንስትሬሽን አሳይመንት አድርገን እንውሰደው። ከዛ ታይትል ሰጠሁት። ከዛ ኢንስትራክሽን አለ። ኢንስትራክሽን እንድንጽፍ ይጋብዘናል። ኦፕሽናል ነው ይሄ። ከፈለግን መጻፍ እንችላለን፣ ካልፈለግን መተው እንችላለን። አታች ከምናደርገው ማቴሪያል ውስጥ ኢንስትራክሽኑ አለ ብለን ካሰብን ማለት ነው። አታችመንት ማድረጊያ መንገዶች ከስር የምናያቸው 5 መንገዶች አሉ። ጉግል ድራይቭ ላይ አታች ያደረግነው ወይም አፕሎድ ያደረግነው ማቴሪያል ካለ እሱን መጠቀም እንችላለን። እዛ ላይ ወደዚህ አታች ማድረግ ነው። ዩቲዩብ ቪዲዮ ሊሆን ይችላል፣ ወይም እንደ አዲስ ክሬት ልናደረግ እንችላለን። አሳይመንት ፕላስ ምልክቱን ስንጫን ዶክስ፣ ስላይድስ፣ ሺትስ፣ ድሮዊንግስ፣ ፎርምስ፣ ቪዲስ የሚሉ አማራጮች አሉ። በእነዚህ ፎርማቶች መሰረት ማዘጋጀት እንችላለን ነው በምንፈልገው ፎርማት። 4ኛው አፕሎድ ነው። ኮምፒውተራችን ላይ ወይም ዴስክቶፓችን ላይ የተቀመጠ ማቴሪያል ወይም አፕሎድ ማድረግ የምንፈልገው አሳይመንት ካለ እሱን ቀጥታ አፕሎድ ማድረግ ነው። 5ኛውና የመጨረሻው ሊንክ አታች ማድረግ እንችላለን ነው። በሊንክ መልክ አታች ማድረግ እንችላለን አሳይመንታችን። ለጊዜው ለዚህ ዲሞንስትሬሽን አፕሎድ ላርግ ፋይል ከኮምፒውተር ያዘጋጀሁት ማቴሪያል። ስለዚህ እሱን ክሊክ ስናደርግ ብሮዝ በተን ይመጣልናል። ስለዚህ ብሮዝ የሚለውን ተጭነን ማስገባት ነው በቀጥታ። ማስገባት የምንፈልገውን አሳይመንት ለምሳሌ ግሬድ 9 አሳይመንት የሚል አለ። እሱን አሳይመንት መጫን ብፈልግ ስለዚህ አፕሎድ እስከሚያደርግ ድረስ መጠበቅ ይኖርብናል። ድጋሜ ቼክ ላድርግ። ኦኬ አሁን አፕሎድ እያደረገ ነው። ስለዚህ አፕሎድ አድርጎ ጨርሷል። እዚህ ላይ ያሳየናል በትክክል መግባቱን ማለት ነው። ከዛ በቀኝ በኩል የምናያቸው ነገሮች አሉ። እዚህ ላይ ኦል ስቱደንት ለማን ነው አሳይን የምናደርገው? አሳይንቱ ይላል። ለሁሉም ተማሪ ከሆነ ለሁሉም ተማሪ አሳይን ማድረግ እንችላለን። ካልሆነ ለተወሰኑ ተማሪዎች ብቻ፣ ለአንድ ወይም ለ2 ተማሪዎች ብቻ አሳይን ማድረግ እንችላለን። ብዛታቸው ለምሳሌ 20 ተማሪዎች ከሆኑ 20 ተማሪዎች ሊስት ያመጣልናል። ኦል ስቱደንትስ ካልነው ለሁሉም በአንድ ጊዜ አሳይን ያደርግልናል ማለት ነው። ፖይንትስ የሚለውን ለጊዜው አንግሬድ የሚለውን እንመርጣለን። ምክንያቱም ኦልሬዲ ተማሪዎች ገና ሰሚት ስላላደረጉ ስለዚህ አንግሬድ እናደርጋለን ማለት ነው። ዲው ዴት ማስቀመጥ እንችላለን። እዚህ ላይ ተማሪዎች መቼ ነው እስከ መቼ ነው አሳይመንቱን ሰሚት ማድረግ የሚጠበቅባቸው የሚለውን ነገር መወሰን ይኖርብናል ማለት ነው። ቀኑን መንዝ ዴትና ይር ነው። ስለዚህ ለምሳሌ እስከ 26 ሜይ 26 ሰሚት ያደርጉ ብንል ቀኑን እንመርጣለን ማለት ነው። እዚህ ላይ ካላንደር ላይ ገብተን ታይም ኦፕሽናል ነው። ሰዓቱ እስከ ስንት ሰዓት ድረስ ያስገቡ የሚለውን መወሰን እንችላለን። ካልፈለግንም እንዳለ መተው እንችላለን።
ሌላኛው ክሎዝ ሰብሚሽን አፍተር ዲው ዴት የሚል አለ። ይህን ኦን ማድረግ እንችላለን። ኦልሬዲ ዲው ዴቱ ካለፈ በኋላ ሰሚት ማድረጊያ ቀኑ ካለፈ በኋላ ሰሚት ማድረግ እንዳይችሉ ማድረግ እንችላለን ማለት ነው። አክቲቭ ካደረግነው ቶፒክ ሰብ ቶፒክ መስጠት እንችላለን። እዚህ ላይ ርዕስ መጻፍ እንችላለን። ከዛ ሩብሪክ ነው። ሩብሪክ ማለት ያው ለተማሪዎች የምንሰጠውን ስራ መለኪያ ማዘጋጀት ነው፣ ስታንዳርድ ማዘጋጀት ነው። እሱን ለማዘጋጀት እዚህ ክሊክ ስናደርግ ክሬት ሩብሪክ፣ ሪዩዝ ሩብሪክ ኤንድ ኢምፖርት ፍሮም ሺትስ የሚሉ አማራጮች አሉ። ክሬት ማድረግ እንችላለን። የተጠቀምነው ካሁን በፊት ካለ ሪዩዝ ሩብሪክ የሚለውን ተጭነን እንደገና መጠቀም እንችላለን፣ ወይም ከሺት ኢምፖርት ማድረግ እንችላለን ማለት ነው። እዚህ ላይ አሳይን የሚል ምልክት አለ። እሱን አሳይን ከማድረጋችን በፊት እዚህ አማራጮች አሉ። ስንከፍት አሳይን፣ ስኬጁል፣ ሴቭ ድራፍት፣ ዲስካርድ ድራፍት የሚሉ አማራጮች አሉ። ስለዚህ በቀጥታ አሳይን ማድረግ ከፈለግን አሳይን የሚለውን መጫን ነው። ካልሆነ ስኬጁል ማድረግ እንችላለን። ለምሳሌ ዛሬ አዘጋጅተን ጨርሰን ከ2 ቀን በኋላ ፖስት ማድረግ ከፈለግን ስኬጁል እናደርጋለን። ከ2 ቀን በኋላ ፖስት እንዲሆን በራሱ ጊዜ ፖስት ይሆናል ስኬጁል ካደረግ ነው። ከዛ ሴቭ ድራፍቱን ሴቭ አድርገን ማስቀመጥ እንችላለን። ወይም ስህተት አለበት ብለን ካሰብንም ዲስካርድ ድራፍት የሚለውን መጫን እንችላለን። ኦኬ፣ ለጊዜው አሳይን የሚለውን ኦልሬዲ ጨርሰናል ብለን እናስብና አሳይን የሚለውን ክሊክ ስናደርግ ኦልሬዲ ለተማሪዎች ይደርሳል ማለት ነው። አሳይን መደረግ ለሚገባቸው ተማሪዎች ይደርሳል ማለት ነው። ከዛ እንደ ተማሪ ሆነን አሁን ተመልሰን እስኪ እንየው ለተማሪው በትክክል መድረሱን ፖስት መደረጉን እንመለስና በተማሪ እንትን ገብተን እንየው። ልክ በተመሳሳይ ተማሪው የሚገባው ጉግል አፕስ የሚለው ገብቶ ከጉግል አካውንቱ ስር ክላስሩም የሚለውን አይከን በመጫን ነው። ከዛ ዳሽቦርድ ላይ ገባና ኮርሱን ይከፍታል። ኮርሱን ሲከፍት አሳይን መደረግ አለመደረጉን ቼክ ያደርጋል። እዚህ ላይ ኒው አሳይመንት ደግሞ አሳይመንት የሚል ታይትል የተሰጠው ወይም ስም የተሰጠው አሳይመንት ፖስት ተደርጓል ማለት ነው። ክሊክ አድርጎ መክፈት ይችላል። ከዛ ሲከፍት እዚህ ላይ ጥያቄውን ያገኛል። አሁንም ድጋሚ ክሊክ ሲያደርግ አታች የተደረገው ጥያቄ ይገኛል ማለት ነው። ስለዚህ እዚህ ላይ ጥያቄዎቹን ማየት ይችላል። ጥያቄዎቹን አይቶ መስራት ይችላል ማለት ነው ተማሪው። ኦኬ፣ ከዛ እዚህ ላይ ኮሜንት መጻፍ ይችላል። ክላስ ኮሜንት ስለሚለው ስራ አድ ኮሜንት የሚል አማራጭ አለ። እዚህ ላይ ጥያቄ መጠየቅ የሚፈልገው ጥያቄ ካለ መጠየቅ ይችላል፣ ወይም መጻፍ ይችላል። አስተያየት መጻፍ ይችላል፣ ወይም ተንኪም ምናምን ሪስፖንስ መጻፍ ይችላል። ከዛ ፖስት ማድረግ ይችላል ማለት ነው። ፖስት ማድረግ ይችላል እንደጨረሰ። ፕራይቬትሊም ለመምህሩም ፕራይቬትሊ ኮሜንት መጻፍ ይችላል ተማሪው። እዚህ ላይ ፕራይቬትሊ ይሄኛው ለሁሉም ተማሪዎች እንዲታይ ነው። ይሄ ፕራይቬት ሜሴጅ ነው፣ ፕራይቬት ኮሜንት ነው፣ መጻፍ ይችላል። ከዛ ሰርቶ እንደጨረሰ አሳይመንቱን ክሬት አድ ኦር ክሬት የሚል አለ ከላይ በቀኝ በኩል እንደምታዩት እዚህ ላይ። እሱን ሲጫን አማራጮች ይመጣሉ። አሳይመንቱን ሰብሚት ማድረጊያ ፎርማቶች ናቸው። ጉግል ድራይቭ፣ ሊንክ፣ ፋይል፣ ዶክስ፣ ስላይድስ፣ ሺትስ ኤንድ ድሮይንግስ የሚሉ አማራጮች አሉ። እነሱን አማራጮች ተጠቅሞ ሰብሚት ማድረግ ይችላል ማለት ነው እንደጨረሰ። ከዛ ማርካስ ደን የሚለውን መጫን ነው። በዛ መሰረት ሰብሚት ማድረግ ይችላል ነው ተማሪው። አሁን እንመለስ ወደ መምህራን ፔጅ፣ ወደ መምህሩ ፔጅ እንመለስ እና ሌላኛው አማራጭ ሁለተኛው ኩዊዝ አሳይመንት የሚል ነው የምናየው። አሁንም ክሬት የሚለውን ተጭነን ክሊክ ስናደርግ ኩዊዝ አሳይመንት የሚለውን እናገኛለን። እሱም ክሊክ ስናደርግ ኩዊዝ አሳይመንት ብዙ ጊዜ አጫጭር ፈተናዎችን ለማዘጋጀት ድንገተኛ ሙከራዎች ወይም ፈተናዎችን ለማዘጋጀት የምንጠቀምበት ነው ኩዊዝ አሳይመንት። ስለዚህ እዚህ ላይ ታይትል መስጠት ይኖርብናል። የፈተናውን ስያሜ መስጠት ይኖርብናል። ከዛ ኢንስትራክሽን እዚህ ላይም ኦፕሽናል ነው። ከዛ ብላንክ ኩዊዝ የሚል አለ እዚህ ላይ። እሱን ስንጫን ተጭነን ማዘጋጀት እንችላለን። በቀጥታ ጥያቄዎችን እዚህ ላይ ማዘጋጀት እንችላለን በራሳችን። ብላንክ ኩዊዝ ይላል። የብላንክ ስፔስ ነው። በቃ ራሳችን ማዘጋጀት እንደምንችል ያሳየናል ማለት ነው። እዚህ ላይ ጥያቄውን መጻፍ እንችላለን። ጥያቄውን ከጻፍን በኋላ መወሰን ከመጻፋችን በፊት መጀመሪያ መወሰን እንችላለን። ምን አይነት ጥያቄ ነው የምናዘጋጀው? መልቲፕል ቾይስ ነው
ሾርት አንሰር ነው የሚሉ አማራጮች ይመጣሉ። መጀመሪያ ዲተርማይን እናደርጋለን። ዲነር ስኬል ነው ሬቲንግ የሚሉ አማራጮች አሉ። ስለዚህ በየትኛው ፎርማት ነው ማዘጋጀት የምንፈልገው የሚለውን እንወስናለን ማለት ነው። የምርጫ ጥያቄ ከሆነ አማራጮችን ልናስቀምጥ እንችላለን። በኤቢሲዲ መልክ ወይም 1 2 3 4 እያል ከዛ ትክክለኛውን መልስ መምረጥ ይኖርብናል። ፖይንትም መስጠት ይኖርብናል ለእያንዳንዱ ጥያቄ ካስፈለገ እንዳስፈላጊነቱ ማለት ነው። ለሲስተሙ ግን ትክክለኛውን መልስ መንገር አለብን። በኋላ ሲስተሙ በራሱ ለተማሪዎች ግሬድ ስለሚሰጥ ስለዚህ ትክክለኛውን መልስ መወሰን አለብን። ሪኳየርድ የምትለዋን እንትን አክቲቭ ማድረግ ከፈለግን አክቲቭ ማድረግ እንችላለን። ይሄ ማለት ምን ማለት ነው? የማይታለፍ ጥያቄ መሆኑን መወሰን ይኖርብናል ማለት ነው። እዚህ ላይ አክቲቭ ማድረግ አለብን። ስለዚህ ይሄን ሳይመልሱ ወደ ቀጣዩ ማለፍ የለባቸውም፣ ማለፍ አይችሉም ማለት ነው። ስለዚህ በዛ መንገድ መስራት እንችላለን ማለት ነው። ጥያቄዎቻችን የፈለግነውን አይነት ጥያቄ ብዛት ማዘጋጀት የፈለግነውን አይነት ጥያቄ ብዛት ወስደን ማዘጋጀት እንችላለን ማለት ነው። ከዛ ሪስፖንስ የምትለዋል ስንሄድ ከላይ እዚህ ላይ የሚያሳየው ምን ያክል ተማሪዎች እንደመለሱ ነው። እዚህ ላይ አሁን 0 ሪስፖንስ ይላል። ኦልሬዲ ገና ፐብሊሽ አልሆነም፣ ተማሪዎች አልመለሱም። ስለዚህ 0 ነው። 20 ተማሪዎች ካሉን 20ም ተማሪዎች መመለስ አለመመለሳቸውን እዚህ ላይ እንችላለን ማለት ነው። እዚህ ላይ በስፕሬድሺት መልክ በሺት መልክ የሚያዘጋጅልናል። በዛ መንገድ እንዳዘጋጅልን ማድረግ እንችላለን ማለት ነው። ተማሪዎች ሲመልሱ ሺቱን ስንከፍተው እያንዳንዱ ተማሪ ሪስፖንስ ማየት እንችላለን። ስለዚህ ጥያቄዎችን አዘጋጅተን እንደጨረስን እዚህ ላይ ፐብሊሽ የሚለውን መንካት ነው ማለት ነው። ፐብሊሽ የሚለውን ክሊክ ስናደርግ ይመጣልናል። ኦልሬዲ ፐብሊሽ ሆነ ማለት ነው ጥያቄው። ከዛ እንመለስና አሁንም ሶስተኛውን አማራጭ እናያለን። ሶስተኛው አማራጭ ምንድነው? የኮስችንስ የሚለውን ክሊክ ማድረግ ነው። ኮስችንስ የሚለው ብዙ ጊዜ አጫጭር ጥያቄዎችን ለማዘጋጀት ነው። የዲስከሽን ፖይንቶችን ለማዘጋጀት ለምሳሌ ክፍል ውስጥ በመጀመሪያው ቀን አስተምረን እንደጨረስ ተማሪዎችን መመዘን ብንፈልግ ወይም ያልገባቸው ነገር ካለ እንዳነሱ እድል መስጠት። ብዙ ጊዜ ሾርት አንሰሮች ናቸው በዚህ መልክ ሊዘጋጁ የሚችሉት። ለምሳሌ what did you learn today? What did you learn today ልንል እንችላለን። ኦኬ what did you learn today ሾርት አንሰር ጥያቄ ነው። ከዛ ፖይንቱን መወሰን እንችላለን ወይም አንግሬድ አድርገን ልንተው እንችላለን። እዚህ ላይ ቶፒክ ምናምን ያን ያክል እንትን አያስፈልገንም። ስቱደንትስ ካን ሪፕላይ ቱ ኢች አዘር የሚል አለ። እሱን መፍቀድ ካስፈለገን ኦን እናደርገዋለን። ስቱደንትስ ካን ኤዲት አንሰር የሚል አለ። ተማሪዎች መልሶቻቸውን የመለሱትን መልስ ኤዲት እንዲያደርጉ ከፈለግ ስለዚህ አክቲቭ ማድረግ እንችላለን። ካልሆነ ኤዲት ማድረግ የለባቸውም ብለን ካሰብ ኦፍ እናደርገዋለን ማለት ነው። ከዛ አስክ የምትላለች ከላይ አስክ ስኬጁል ሴቭ ድራፍት የሚሉ ልክ ባየነው መንገድ ነው የምናደርገው። እሱን ወደ አሁኑ መጠየቅ ከፈለግን አስክ የምትለውን አማራጭ መንካት ነው። ከዛ አስክ ስንል ጥያቄው ለተማሪዎች ይደርሳል ማለት ነው። አሁን በተማሪ ሳይድ ሆነን እንየው። በተማሪ ሳይድ ሆነን ስናየው መምህሩ አዲስ ጥያቄ ፖስት ማድረጉን ያሳየናል ማለት ነው። what did you learn today የሚል ጥያቄ ጠይቋል። ስለዚህ ተማሪው መልስ መመለስ ይጠበቅበታል ማለት ነው። ምናምን ብሎ መልሱን ይጽፋል ማለት ነው። መልሱን ጽፎ እንደጨረሰ ተርኒን የሚለውን ሲጫን ለመምህሩ ይደርሳል ማለት ነው። ተርኒን የሚለውን ክሊክ ማድረግ ነው። ከዛ ፕራይቬት ኮሜንት መጻፍ ይችላል። እዚህ ላይ በተመሳሳይ ኮሜንት መጻፍ ይችላል። እዚህ ላይ ለሁሉም
ተማሪዎች ሊታያል። እዚህ ላይ የሚጻፈው ኮሜንት ለሁሉም ተማሪ የሚታይ ነው፣ ለመምህሩም ለተማሪው የሚታይ ነው። ስለዚህ መምህሩ ለተማሪው መልሷል ማለት ነው። ከዛ በኋላ ተመልሰን በመምህር ሳይድ ሆነን እንየው። በመምህር ሳይድ ሆነን ስናይ ኦኬ እዚህ ላይ የተመለሰ መሆኑን ያሳየናል። ተርንድን አሳይን የመለሱ ተማሪዎች ብዛት ያሳየናል ማለት ነው። አንድ ተማሪ እንደመለሰ ያሳየናል እዚህ ላይ ማለት ነው። ስለዚህ በዛ መንገድ ማየት እንችላለን። ሌላኛው እዚህ ላይ ቅድም ያልነገርኳችሁ ነገር ለተማሪዎች ጥያቄ አሳይን ስናደርግ አሳይን ለምን ያክል ተማሪ አሳይን እንደተደረገ ያሳየናል። እዚህ ላይ አሳይን ለምን ያክል ተማሪዎች አሳይን እንዳደረገ ለምሳሌ 20 ተማሪ ወይም 30 ተማሪ ካለ ለሁሉም ተማሪዎች በትክክል አሳይን ማድረጋችን ያሳየናል ማለት ነው። ተርንድን የሚል አለ፣ ስንት ተማሪዎች መለሱ የሚለውን ነው የሚያሳየን። እዚህ ላይ አሁን የመለሰ ተማሪ የለም፣ አሳይመንት በሚለው ስር ባየ ነው ማለት ነው። 20 ተማሪዎች ካሉ 20ም ከመለሱ ያሳየናል እዚህ ላይ ብዛቱን። ስለዚህ በዛ መንገድ ቼክ ማድረግ እንችላለን ማለት ነው።